የጌታ ሰላም ጸጋ ባላችሁበት ይሁንላችሁ። ወንድማችሁ ሐዋርያው ጆሹዋ ነኝ። ዛሬ አንድ ያው መልእክት ልነግራችሁ ወደፊታችሁ መጥቻለሁ። አንደኛ ሳሙኤል ምዕራፍ 15 ቁጥር 30-31 ዳዊትም ተከናንቦ ያለ ጫማ ያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩ ሕዝብ ሁሉ ተከናንበው ያለቀሱ ወጡ። አኪጦፌልም ከአቤሴሎም ጋር በሴራ አንድ ነው ብሎ ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገይ እንድትለውጠው እለምንሃለሁ አለ። አያችሁ፣ አኪጦፌል ማለት ለረጅም ዘመን የዳዊት ወዳጅ የነበረ፣ የዳዊት አማካሪ የነበረ፣ የዳዊት ጓደኛ የነበረ፣ ብዙ አይነት ነገሮችን ከንጉስ ዳዊት ጋር ያሳለፈ ሰው ነው። ድንገት አንድ ቀን ዳዊት ቀን ጨለሞበት መከራ ሲበዛበት ችግር ከቤቱ ሲወጣ ልጁ አቤሴሎም በዳዊት ላይ አምጾ ዳዊትን አሳዶ ከቤተ መንግስት ባዶ እግሩን ሲያወጣ ትላንት ከዳዊት ጋር የበላ የጠጣ በብዙ ከዳዊት ጋር ያሳለፈ አኪጦፌል በሚገርም ሁኔታ ከዳዊት ጋር ሳይሆን ከልጁ ከጠላቱ ከአቤሴሎም ጋር ቆመ። ዛሬም ብዙ አኪጦፌሎች በዚህ ምድር ላይ አሉ። አገልጋይ ናቸው፣ ግን አኪጦፌል ናቸው። ነቢይ፣ ሐዋርያ፣ አፖስትል፣ በዘማሪ፣ ቄስ፣ ወንጌላዊ፣ ኖርማል ህዝብ በጣም ሲታያቸው ምላሳቸው ቅቤ፣ ልባቸው መልካም፣ ግን በውሸት የታጠቁ ናቸው። ታዲያ ዛሬ አንድ መልእክት በመላ ዓለም ላላችሁ ይሄንን ቲክቶክ ለምትከታተሉ ወዳጆቼ ልንገራችሁ። ይኸው ዛሬ የምናወራው የትኛውም ቃል በእግዚአብሔር ፊት ዋጋ አለው። እባካችሁን ወዳጅን አታጭበርብር፣ አታታል፣ ጓደኛዬን አታታል፣ በስልክም ሆነ በማንኛውም ነገር አታታል። ምክንያቱም የማይ እግዚአብሔር አለ። ባለትዳሮች ሚስቶቻችሁን ባሎቻችሁን አታታሉ። አባቶች እናቶች ልጆቻችሁን አታታሉ። ጓደኛ የሆናችሁ የፍቅር ጓደኛ ጋር ያዛችሁ እባካችሁን ማንንም አታታልሉ። ምክንያቱም ለአታላዮች እግዚአብሔር ይበቀል ዘንድ ቀን ቀጥሯል። የአኪጦፌልን ምክር እግዚአብሔር እንዳፈረሰ በእኔም ላይ በእናንተም ላይ በአገልግሎታችን በራእያችን ላይ የተደረገውን የትኛውንም ምክር እግዚአብሔር ዛሬ ማለዳ አፈረሰው። የአኪጦፌል ምክር ፈርሷል፣ ደግሞም አልጸናም። እግዚአብሔር ዳዊትን ረድቷል። አቤሴሎም ሞቷል። ዳዊት በንግስናው ስፍራ ተቀምጧል። ዛሬም እነግራችኋለሁ፣ ስፍራ ይለቀቃችሁ በአገልግሎት በትዳር በፋይናንስ በተለያየ መንገድ ቻሌንጅ የበዛባችሁ እግዚአብሔር እንደዚህ ይላችኋል፣ ስፍራችሁን መልሼ እሰጣችኋለሁ፣ ሞገሳችሁን መልሼ እሰጣችኋለሁ፣ በረከታችሁን መልሼ እሰጣችኋለሁ። ከእናንተ የተወሰደ ነገር ምርኮ ሆኖ ይመለሳል። ሻሎም። ከወደዳችሁ